በዚህ ቪዲዮ በነገራችን ላይ ላጋራችሁ የምፈልገው አንድ ወሳኝ ነገር አለ። እሱ ምንድነው? ከማን ጋር ትዳር ብትመሰርቱ ይሻላል? በጣም ፍቅር ከያዛችሁ ሰው ጋር ይሻላል ወይስ ለትዳር ከሚሆን ሰው ጋር ይሻላል የሚለውን ላውራችሁ ነው የምፈልገው። ምክንያቱም ይሄ ነገር በጣም አስፈላጊ ነው ብዬ አስባለሁ። አሁን ሰሞኑን በዚህ ከተማችን በተከሰተው አንዳንድ ነገሮች በጣም ብዙ ሜሴጆች እየደረሱ ስለሆነ ምናልባት ይሄ ቪዲዮ እነሱም ጋር ደርሶ አንድ ውሳኔ ለመወሰን ይረዳቸዋል ብዬ ስላሰብኩ ነው ይሄንን ማጋራችሁና ትንሽ ቪዲዮ ረዘም ሊል ስለሚችል ታች ያለውን ሊንክ ተጫኑና ወደ ዩቲዩብ ሄዳችሁ ዩቲዩብ ላይ ቪዲዮን ብታዩ በጣም ጠቃሚ ነገር ታገኙበታላችሁ ብዬ ነው የማስበው። ምን መሰላችሁ? ትዳር ለመያዝ ፍቅር ያስፈልጋል ወይስ አያስፈልግም? ግዴታ ነው ወይ የሚባለውን ነገር እዚህ ጋር ለማብራራት እሞክራለሁ። እኔ እንደውም ምለው ምንድነው ከዚህ በፊትም በቲክቶክ ላይ አንድ ቪዲዮ አጋርቼ ነበር የዛሬ አመት ከምናምን ገደማ ማለት ነው። ፍቅር ከያዛችሁ ሰው ጋር ፈጽሞ ወደ ትዳር አትግቡ። የምሬን ሲሪየስ የሆነ ነገር ነው። ፍቅር ሲይዛችሁ ፍቅር በነገራችን ላይ ኢነርጂው ቀላል የሚባል አይደለም። በጣም ከባድ የሆነ ኢነርጂ አለው። አይምሯችሁን እንዳታስቡ ሁለመናችሁን የሚደፍንባችሁ በቃ ማፍቀራችሁን ብቻ ነው እናንተ የምታዩትና ትክክለኛ ውሳኔ ለመወሰን በጣም ትቸገራላችሁ። እናንተ ያፈቀራችሁ ሰው ለትዳር ትክክለኛ ሰው ነው ወይ አይደለም የሚለውን ነገር የማየት እድላችሁን ነገሮችን በስርዓቱ የመመዘን እድላችሁን ይዘጋባችኋል። ለምሳሌ ያህል ዝም ብላችሁ እናንተ ብቻ ስለወደዳችሁት ወይንም ደግሞ ጥሩ ትስስር አለኝ ብላችሁ በዛ ባለው ስበት ዝም ብላችሁ ወደ ትዳር ስገቡ እናንተ የዛ ሰው ተገዢ ነው የምትሆኑት። ሴትም ሁኚ ወንድም ሁኚ ካፈቀራችሁት ማየት አችልም፣ ማስተዋል አችልም። ጥቃቅን የሚመስሉ ግን በጣም አደገኛ የሆኑ ድርጊቶችን ሲያደርግ ያ ሰውዬ ወይንም ደግሞ ያቺ ሴትዮ ለትዳር የማይበጅ ነገር ስታደርግ አይታችሁ ችላ ብላችሁ እንድታልፉት ያደርጋል። ተገዢ ትሆናላችሁ እና እሱን ለማስደሰት ብቻ መሮጥ ትጀምራላችሁ ወይንም ደግሞ እሷን ብቻ ለማስደሰት ትወጣለህ። ከዛ በኋላ ምን ይሆናል? ትዳር ሲባል ዝም ብሎ አንተና ልጅቷ ብቻ መሀል ያለ ነገር አይደለም። ቤተሰብ ኢንቮልቭ ያደርጋል፣ ማህበረሰብ ኢንቮልቭ ያደርጋል። ለምሳሌ ይሄን ነገር እንደ ወንድ ያደረኩ ላውራ። ለምሳሌ አንተ የምታገባት ሴት በጣም ስላፈቀርካት ብቻ ነው የምታገባት። እሷ ቫልዩ ማሰጥክ ክብር ማሰጥ ከሆነ በኮሚኒቲ ውስጥ ባለ በጓደኞች ውስጥ አንተ ቫልዩ በጣም እየወረደ ይሄዳል። ምክንያቱም ሪስፔክት አታረግም። ምክንያቱም አንተ ነህ እንጂ እሷን ኬር የምታረጋት እሷ ላንተ በተገላቢጦሽ አታረግም። ከዛም በኋላ እንደ ሰፈር የተናከው ባል አንተ ትሆናለህ። በማህበረሰብ ውስጥ ያለ ተቀባይነት በጣም ይወርዳል። ቫልዩ እየቀነሰ ይሄዳል። ኢቭን ሌላ ሰው አይደለም አንተ በራስ ላይ በየቀኑ በሚደርስብህ ሂዩሚሌሽን የተነሳ ማንነትን እያጣት ትሄዳለህ። ራስህ እየወረድክ ትሄዳለህ። እሱ ብቻ አይደለም፣ በፋሚሊ ደረጃ ያንተ ፋሚሊዎች ክብር አይኖራቸውም። ወንድሞችን እህቶችን እንደልብ ቤት አምጥታ አብረህ ለመኖር ወይንም ደግሞ እነሱን የመደገፍ እድል አይኖርህም። ትነጠላለህ። ገብቷል? ከዛም በኋላ ምንድነው በየጊዜው እሷ በምትፈጥራቸው ኬዞች ትጠመዳለህ፣ ቢዚ ትሆናለህ። እሷ ለምሳሌ የሆነ ኬዝ ዛሬ ይመጣል እሱን ትችላለህ፣ ነገ የሆነ ኬዝ ይመጣል እሱን ትችላለህ። በቃ የእሷን ጉዳይ ስታስተናግድ ነው የምትኖረው። ምክንያቱም እሷ ለራሷ አትጨነቅማ። አንተን የምትወደው የምታፈቅራት እንጂ እሷ አታፈቅራትም። ይሄ ደግሞ ለትዳር በጣም ከባድ ነገር ነው። እየቆየ ሲሄድ አንተ እየተሰበርክ ሁሉ ነገርን እያጣት ትሄዳለህ። ከዛም በኋላ ምንድነው የሆነ ጊዜ ላይ ትባንናለህ፣ ብሮክ ትሆናለህ በዛ ሰዓት ላይ ማለት ነው። ሁሉ ነገር ኢንቨስት የምታረገው ከማንነት ጀምሮ ብርህን ምንህን ሁሉ ነገር ኢንቨስት የምታረገው እሷ ላይ ነው የሚሆነው። ከዛም በኋላ ጤናማ ስለማይሆን ምንድነው የሚሆነው? ብሬክ አፕ ያደርጋል። ከዛን አንተ መጨረሻ የሚሆነው ምንድነው? እሷ ሙቭ አድርጋ አዲስ ህይወት የመመስረት ወንድነትን ካንተ ላይ ስለምታጣ ያ ባል የመሆን ማንነት ካንተ ላይ ስለምታጣ ምን እንደምትሆነው ጥላት ሄዳለች ወይንም ደግሞ የግድ በፍቺ ይቋጫል። እሷ አዲስ ህይወት ለመመስረት ምንም የሚዳክታት ነገር የለም። ምክንያቱም ካንተ ጋር ጥብቅ የሆነ ትስስር አይኖራትም። ይሄ ነገር ለወንዱም ይሆናል ለሴቱም ይሆናል። ሙቭ ኦን አድርገው አዲስ ህይወት ለመመስረት አዲስ አኗኗር ዘይቤ ለመጀመር አይከብዳቸውም። ግን አንተ በፍቅር ታውረ ያለህን ነገር በሙሉ ስለከፈልክበት ብዙ ነገር ስላጣክ ተመለሰ አዲስ ሆነ እንደ አዲስ ህይወት ለመጀመር ይከብዳል። ቀላል የሚባል ነገር አይደለም። አስበው፣ ቤተሰብህን ታጣለህ፣ በሰፈር ውስጥ ያለህን ቅቡልነት ያንን መጀመሪያ የነበረን ግሬስ ታጣለህ፣ ራስህን ታጣለህ። ኢቭን ልጆች ቢወለዱ
ልጆችንም ታጣለህ። ምክንያቱም አንተ እሷን ነው እንጂ ሽሩሩ የምትው ወይ ደግሞ አንቺ እሱን ነው እንጂ ሽሩሩ የምትዩ ለልጆችሽ ለምናምን ትክክለኛው ማንነትሽን ላያዩ ይችላሉ። ያንን ብቃት ያለው አንቺነትሽን አያዩ፣ ያንን ብቃት ያለው አንተነትህን አያዩ። ስለዚህ እነኚህ ሁሉ አደጋዎች ስላሉበት ፍቅር ጥሩ ነው፣ ግን ደግሞ ትዳር ሲሆን ምንድነው በማስተዋል ከፍቅር ውጭ ሆነ አስበ ትክክለኛዋ ሴት ነች ወይስ አይደለችም፣ ትክክለኛው ወንድ ነው ወይስ አይደለም ብለ ማየት ብትችል ጥሩ ነው። ማየት ብትችል ጥሩ ነው። ምክንያቱም ከፍቅር ውጭ ሆነ ማሰብ ካልቻልክ ለነገ ህይወትክ እድሜ ዘመንህን እየተቃጠልክ ነው የምትኖረው፣ እየበገንክ ነው የምትኖረው፣ ሂሙሌት እየሆንክ ነው የምትኖረው። የተበተነ ህይወት ነው የሚኖረው። ምናልባት ህይወትህንም በዛው ውስጥ ልታጣ ትችላለህ። በነገራችን ላይ በፍቅር የተነሳ አንዳንድ ሰዎች ብዙ መጥፎ ነገር ሊያደርጉ ይችላሉ። በፍቅር ብለው ለፍቅር ብለው ትክክለኛ ባል መሆኗን ሚስት መሆኗን ሳያረጋግጡ ወደ ትዳር ውስጥ ይገባሉ። ከዛ በኋላ ያ ነገር ብሬክ ሲያደርግ ምንድነው የሚሄዱት? ወደ መጠፋፋት ይሄዳሉ። ምክንያቱም ከአንድ ወገን ብቻ ሲሆን ምን ሊወስን እንደሚችል እዚሁ አዲስ አበባ ውስጥ ማለት ነው አንድ ካርታ የክላሽ ጥይት ጨርሶባት የገደላት ልጅ አለች። በጣም አሜዚንግ ሰርግ ነበረ። በጣም ትልቅ ነገር ነበረ። ያንን የሚያክል ትልቅ ነገር በምንድነው ያለቀው? በመገዳደል ነው ያለቀው። እንደዛ አይነት አደጋ ሊመጣ ይችላል። ስለዚህ እኔ አድቫይዝ ማረጋችሁ ከፍቅር ውጭ ሆናችሁ ፍቅር የሌለበት ሆይታ የሌለበት የትዳር እጮኛችሁም ፈልጋችሁ ብታገኙ ይሻላል። ብታፈቅሩትም ቢሆን ለትዳራችሁ ለነገ ህይወታችሁ ስትሉ ያን ሰው ሳክሪፋይ አድርጉ። ሙቭ ኦን ስላፈቀርካት ልብ ስለተንገበገበላት ወደዛ ህይወት አትገባ። ሁሉም ሰው ማለት ነው አንተን ከሷ ጋር ሲያይክ ወይ ስታምር ስላለክ ወይ ደግሞ ወይ ስታምሩ ስላለክ አትግባበት። ምክንያቱም ይሄ ሁለታችሁ ቲም አፕ ወርኪንግ ላይ ሊሰራ ላይ ይችላል። it's not gonna work. okay ስለዚህ ፕሊዝ ወደ ትዳር ወደ አብሮን ወደ መኖር ልጆች ወደ መመስረት ቤተሰብ ለቤተሰብ ወደ ማጣመር በማህበረሰብ ውስጥ ቅቡልነት ያለው ትዳር እንዲኖር የምትፈልግ ከሆነ ወይንም የምትፈልጊ ከሆነ ግጭት የሌለበት ምንም አይነት ሽኩቻ የሌለበት ትክክለኛ ሁለትሽም ለትዳርሽ ለማንነትሽ ዲቮትድ የሆንሽበት ኢንቫይሮንመንት ስለሚያስፈልግ እንደዛ የሆነ አጣማሪ ፈልጉ ባይነኝ። ለማንኛውም ስላዳመጣችሁኝ አመሰግናለሁ። እናንተም ደግሞ የቀረ ነገር ካለ ጨምሩበት። በምንም ተአምር ስላፈቀራችሁት ብቻ አንድን ሰው ለትዳር አትጩት። ኢንጆይ እሱ ዝግጁ ሳይሆን ወይንም ደግሞ እሷ ዝግጁ ሳትሆን ሳትፈልግ ስላፈቀርካት ብቻ ምናምን ዝም ብላኩ ማለት ነው ማቋያም ልትሆን ትችላለህ፣ ወይንም ደግሞ ማቋያ ልትሆን ትችላለሽ አብሮሻለሁ ማለት ነው። ስለዚህ ያንን ሰው ስትታገኙ ድረስ ኢንጆይ ወይንም ሙቭ ኦን ያንን ሰው ፈልጊ አጣማሪሽን ትክክለኛው ማለት ነውና ስላዳመጣችሁኝ አመሰግናለሁ።